እነዚህን ሁለት ሙከራዎች የሶሎሞን ሶሻል ኮምፕላይንስ ኤንድ ኮንፈርሚቲ እና የሚልግራምን ትረስት ኤንድ አውቶሪቲ ፊገርን በመጠቀም ደግሞ በ2018 እንግሊዛዊው ዴረን ብራውን አንድ የቴሌቪዥን ፕሮግራም አዘጋጅቶ ነበር። ትዕዛዝ ሰጪው ትክክለኛ ነገር ነው ስላለን ብቻ ትዕዛዝን በመቀበል አደገኛ ድርጊት ማድረግ ሰውን እስከ መግደል በትክክል ማድረግ ይቻላል። ዴረን ብራውንም ሰዎችን የሰው ህይወት እንዲያጠፉ ሊያሳምናቸው የሚችልበትን መንገድ መፈለግ ጀመረ። ስለዚህም የሚያስፈልገውን የውሸት ታሪክ፣ የሜካፕ አርቲስቶች እናም በጣም ብዙ ተዋናዮችን አሰባሰበ። የውሸት ታሪኩንም የእርዳታ ገንዘብ ለማሰባሰብ የሚያስችል የእራት ፕሮግራም ማዘጋጀቱን ተናገረ። ግን እንደ ቀድሞ ሁለት ሙከራዎች ሁሉ ይህም የውሸት ማስታወቂያ ነበር። በጣም ታዋቂ የሆኑ ሰዎችም ይህንን ፕሮግራም እንደሚደግፉት በቪዲዮ መልእክት አስተላለፉ። አሁን በጣም እውነት ይመስላል። ነገር ግን ሁሉም በፕሮግራሙ ላይ የተገኙት የውሸት ተዋናዮች ሲሆኑ ክፍሉም በሙሉ በካሜራ እይታ ውስጥ ነበር። ይህ ሁሉ ግን የተደረገው አንድ ሰውን አእምሮውን በመቆጣጠር የሰውን ነፍስ እንዲያጠፋ ሊያሳምኑ ስለሆነ ነው። ለመጀመርም ይህንን ሰው ቀስ በቀስ ትንንሽ የሆኑና ብዙም ከስርዓት ያልወጡ ነገሮችን ያዙታል። እርሱም እዚህ የተገኘው ለዚህ ትልቅ ፕሮግራም ማስታወቂያ ለመስራት ስለሆነ ደንበኞቹን አስቀይሞ የእንጀራ ገመዱን ላለመበጠስ ምንም ቢሆን ይታዘዛል። ይህንንም የፍስግ ምግቦችን የጾም ምግብ ናቸው ብለህ ትሪው ላይ ምልክት አድርግበት የሚለውን ትዕዛዝ በመቀበል ይጀምራል። አጠገቡ ባለው ሰው ስለረፈደብን የጾም ምግቦችን አላዘጋጀንም፣ እንግዶቹ ከሚርባቸው የፍስጉን ምግብ ቢበሉት ምን ችግር አለ እንደሆነ አይለዩትም የሚል ምክንያት ስላቀረቡለት ብቻ ነበር። በመቀጠል ለእርዳታ ማሰባሰቢያው እጅግ ጠቃሚ የሆነ ባለጸጋ እንደመጣ፣ ለእርዳታውም ብዙ ብር እንደሚለግስ እንዲሁም ከዚህ ሰው ጋር መገናኘት በራሱ የማይገኝ እድል እንደሆነና ይህንን ሰው በፍጹም ማስቀየም እንደሌለበት በመንገር ያዘዘውን ሁሉ እንዲያደርግለት ይነገረዋል። ሌላ መዘንጋት የሌለብን ነገር ይህ ፕራንክ የሚደረግ ሰው ትልቅ ፕሮግራም ስላልመሰለው የለበሰው የአዘቦት ልብስ ነበር። የሚገርመው ደግሞ በዚህ ቅጽበት ይህ ባለጸጋ ሰው የሚፈልገው የጾም ምግብ እንደሆነና እንዲያመጣለትም ይጠይቀዋል። የለም እንዳይለው በመፍራት የጾም ምግብ መስሎ የተሰራውን የፍስግ ምግብ ይሰጠዋል። ሻንጣውንም ተቀብሎ ይይዝለታል። ይህ ሁሉ ይህንን ባለጸጋ ባስቀይመው እርዳታ የሚያስፈልጋቸው ሰዎች እርዳታ ያጣሉ የሚለው ፍርሃት ጫና ስለፈጠረበት ነው። ሌላው የዚህ ሁሉ ኢቨንት ጠቃሚ ነገር ይህ ባለጸጋ ሰውዬ ሌሎች በእርዳታ ማሰባሰቢያው ላይ ያሉትን ሰዎች እንዲተዋወቅና ሲጋራ እንዲያጨስ ወደ ጣራው አብሮት እንዲሄድ ይታዘዛል። ባለጸጋውም ሌሎች ሰዎችን ከተዋወቀ በኋላ ሲጋራ ለማጨስ ከፎቁ ጫፍ ላይ ቁጭ ይላል። ትንሽ ግፊት ሰውየውን ይገድለዋል። ከዚህም በኋላ ይህ ባለጸጋ ለታዳሚው ያዘጋጀውን ንግግር እንዲያደምጥለትና እንዲገመግምለት ይጠይቀዋል። እሱም እሺ ይለዋል። ቀጥሎም ይህ ባለጸጋ ያዘጋጀው ንግግር ደስ እንደማይል በመናገር ንዴቱን ይገልጻል። በዚህ ጊዜ የሰው ባለጸጋው ለማስደሰት የማያደርገው ነገር የለም። ከጎኑ በመከተል የሚፈልገውን ነገር በሙሉ ያደርግለታል። ምንም እንኳን እርሱ ራሱ ለፕሮግራሙ ጠቃሚ ሰው ቢሆን እንኳን ለባለጸጋው ትልቅ ቦታ ይሰጣል። በቀጣይ ባለጸጋው በፕሮግራሙ ራሱ ባዘጋጀው ንግግር በሁሉ ነገር እንደተናደደ እንደተበሳጨ ጮክ ብሎ መናገር ይጀምራል። ያም ብቻ ሳይሆን ከፍተኛ ጭንቀት ውስጥ እንደገባ በመምሰል የልብ ድካም እንዳጋጠመው አስመስሎ ራሱን ይስትና እንደሞተ ሰው ይተኛል። ከዚህ በኋላ ክሪስ ከፍተኛ ድንጋጤና ጫና ውስጥ ይገባል። በፕሮግራሙ የታደሙ ዝነኛ ሰዎችና እርዳታ የሚያስፈልጋቸው ሰዎች እንዳይጎዱ በሚል ይህንን የሞተ ሰው አስክሬን በመደበቅ ባለጸጋውን ራሱን በመምሰል እንደ ባለጸጋው ንግግር በማድረግ ራሱ እርዳታ እንደሰጠ በማስመሰል ያመሻል። በፕሮግራሙ መጨረሻ ግን ይህ ሰው እንዳልሞተና ይባስ ብሎም ያደረገው ነገር በሙሉ እንደሚናገርበትና ይህንን የመሰለ ባለጸጋ ገድሎ እንደራሱ ለመሆን ያደረገውን ታሪክ በድምጽ ግጂ እንደቀዳው በንዴት ይናገርና ሲጋራ ለማጨስ እንደቀደሙ በፎቁ ጫፍ ላይ ቁጭ ይላል። በዚህ ሰዓት ምሽቱን በዚህ ወንጀል የተባበሩት እድሜውን በሙሉ እስር ቤት ከሚያሳልፍ ይልቅ ከፎቁ ላይ እንዲገፋውና ራሱን አጠፋ እንዲባል ይነግሩታል። በዚህ ሰዓት ሰውየውን ከፎቅ ላይ ገፍቶ ይጥለዋል ወይም አይጥለውም። ከሁለት አንዱን ውሳኔ ከወሰነ በኋላ ይህ ሁሉ ነገር ፕራንክ እንደነበረ ይነግሩታል። የዚህ ፕሮግራምም ዓላማ የተጠሩት ሰዎች አእምሯቸውን በመቆጣጠር ሰው እንዲገድሉ ማድረግ እንችላለን ወይስ አንችልም የሚለውን ለማየት የተዘጋጀ ፕሮግራም አልነበረም። ይልቁንም በህይወታችን ሁላችንም በሁል ጊዜ ጥሩ ውሳኔ አንወስንም። ነገር ግን በዚህ አይነት ሁኔታ ውስጥ ስንገባ የታዘዝነውንና የተነገረንን ከመፈጸማችን በፊት ቆም ብለን ያለማንም ጫና በራሳችን ልናስብ እንደሚገባ ማወቅ አለብን። ከምናምንበት ስርዓት፣ ግብረገብነት፣ እምነትና ስብዕናችን ውጪ የሆነ ምንም አይነት ነገርን ለማንም ብለን ለባለስልጣን፣ ለባለጸጋ፣ ለየትኛውም ለማንም ብለን ማድረግ የለብንም። ምንም የሚያሳምን ምክንያትና ማባበያ ቢቀርብልን እንኳን ሌሎች ሰዎች የጻፉልንን ድርሰት መኖር ፈጽሞ አይገባንም።